ብሩኬና ሀይሚ በዱባይ ምን ገጠማቸው? ዋው ዋው ዋው! ዛሬ ደግሞ ፏፈሽ ብለው አምሮባቸው ደመቅ ብለው መጥተዋል። በነገራችን ላይ ሀይሚዬ በጣም አምሮብሻል፣ ቆንጆ ሆነሻል፣ ጨረቃዋ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የሀገሬ ልጆች እንደምን አላችሁ? ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ዝት ይበልልኝ ውድ ተመልካቾቼ። ዛሬ እንግዲህ በአዲስ ቪዲዮ ከች ብዬላችኋለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። ሀሳብና አስተያየታችሁን ደግሞ ኮሜንት ላይ አስቀምጡ። ውድ ተመልካቾቼ በጣም ናፍቃችሁኛል። ቪዲዮ ከሰራው በጣም ቆይቻለሁ። ላይቭ ላይ ነው አንዳንዴ ብቅ ምለው እንጂ በቪዲዮ ከሰራው ቆየሁ እና እንዴት ናችሁልኝ? ደህና ናችሁ ወይ? እንግዲህ እንደምታውቁት ሮመዳን በጣም ስራ ይበዛል። ያው እንግዲህ ሮመዳንም እየሄደ ነው። አላህ ጾመው ከሚጠቀሙት ያድርገን። ሁላችንም ከርሞ ደግሞ እነዚህ አድርሶን ከቤተሰቦቻችን ጋር የምንጾም ያድርገን። በስደት ላይ ሳይሆን ከቤተሰቦቻችን ጋር በሰላም ሀገራችን ሰላም አድርጎልን ከቤተሰብ ጋር የምንጾም ያድርገን። በቀጣይ አመት ዱአ አድርጉ ሁላችሁም ማለት ነውና ትንሽ በሰው ሀገር ላይ ሆኖ ከሰው ቤት ሆኖ መጾም ትንሽ ይከብዳል። ያው ከስራ ውጭ ስራ ነው፣ በቃ ስራ ይበዛል። እንዳለ ጠቅላላ ስራ ነው የሚሰሩት። አረቦች እንደምታውቋቸው ሁሉን ነገር ለሰራተኛ ነው የሚተውት። ምንም አይነት ነገር የሚያግዙት ነገር የለም ማለት ነው። ሰራተኛ በአሁኑ ሰዓት በጣም ከባድ ጊዜ ነው የምታሳልፈው። አላህ ይጠብቃችሁ ሁላችሁንም። አላህ በሰው ቤት ከመሰቃየት እንደዚህ ከመድከም አላህ ይጠብቃችሁ ሁላችሁንም ማለት ነውና ውድ ተመልካቾቼ ወደ ዋናው ቪዲዮ ወደ ርዕሱ ልሄድላችሁ። እንግዲህ ውድ ተመልካቾቼ እነ ሀይሚና ብሩኬ ዱባይ ላይ በሚያምር የሀበሻ ቀሚስ ፏ ብልጭ ብለው ድምቅ ብለው፣ በነገራችን ላይ እንደ ሀበሻ ቀሚስ የሚያምር ነገር የለም። የምር ስትር ነው የሚያደርግ ሙሉ ስለሆነ ማለት ነውና እንዴት እንዳማረባቸው ዛሬ ደግሞ አላቅም፣ በቃ ልነግራችሁ አልችልም ማለት ነው። በጣም አምሮባቸዋል። እስኪ እንግዲህ እንዴት ሆነው እንደሚመጡ ሁሉንም እናያለን ማለት ነውና ሀይሚዬ ደግሞ ትናንትና በሰራችው ቪዲዮ በጣም ነው ያሳቃችኝ ማለት ነው። በየሄደችበት በቃ እንደዚህ ክፋት አትተውም። ዱባይ ላይም ሄዳ እንደዚህ ክፋቷን በቃ መስራት አትተውም። ያው እንግዲህ ቀጣይ ደግሞ ብሩኬ በቃሉን እንደሚበቀልና ብድሩን እንደሚመልስ ተስፋ እናደርጋለን። ቻየው እንግዲህ የማትችይውን ነገር እንግዲህ ነካክተሽ አሁን እሱ የበለጠ ሌላ ከባድ የሆነ ፕራንክ ያደርግብሻል ማለት ነውና እንደዚህ አይነት ነገር ባታደርጊ ጥሩ ነው። እስኪ ለማንኛውም ዛሬ ደግሞ በሚለቁት ቪዲዮ ምን እናያለን? እስኪ አብረን እናያለን ማለት ነው። የምር በጣም ነው የናፈቁኝ። ሰሞኑን ካየኋቸው ቆይቻለሁ። ምክንያቱም ዩቲዩብ ላይ ብዙም የለውም ማለት ነውና ውድ ተመልካቾቼ በሰው ሀገር ላይ የምትኖሩ፣ በመላው ዓለም ላይ የምትኖሩ፣ በተለይ በአረብ ቤት በሰው ቤት የምትለፉ የምትደክሙ እህቶቼ አላህ የእረፍት እንጀራ የነጻነትን ኑሮ አላህ ይወፍቃችሁ ማለት ነው። ወላሂ በተለይ ለረጅም አመት በሰው ቤት ስትሰቃዩ በቃ ኑሮን ህይወትን ለማሸነፍ ብላችሁ የምትደክሙ ሌት ተቀን እውነቴን ነው የምላችሁ፣ በጣም ይታክታል፣ ይባራል፣ ያስጠላል። በተለይ ሁሌም ስራው አንድ አይነት ሲሆን ጧት ተነስታችሁ መክነሳ መገተት፣ ጧት ተነስታችሁ ሽንት ቤት ማጠም እንዴት እንደሚታክት እንዴት እንደሚመር ያው ያየ ነው የሚያውቀው፣ የቀመሰ ያውቀዋል ማለት ነው። እና ሁላችሁንም አፍያችሁንም ሆነ ጤናችሁን እንዲሁም ደግሞ አለ አይደለ ከነ ሙሉ አካላችሁ በሰላም ለሀገራችሁ ያብቃችሁ። ራሳችሁን ጠብቁ ላለው አረቦች በጣም ትንሽ ጫና ያበዛሉ፣ የስራ ጫና ማለት ነው። በተለይ እንደዚህ ሮመዳን ላይ በቃ ወላሂ ሙሉ ሴት ታኝቶ ሙሉ የነሷውን ከኛ በእድሜ ራሱ የሚበልጡ ሴቶች አሉ። ትንሽ እንኳን ስራ እናግዛቸው አይሉም። ወላሂ ይሆናል አይደለ በጣም ትልልቅ ሴት በቃ በእድሜም በሉት በሰውነትም በሉ በጉልበትም በሉት በጣም ግዙፍ የሆነ ሴት ተቀምጦ ታኝቶ አንዲት ሰራተኛ ብቻዋን የምትሽከረከር ማለት ነው። ብቻዋን የምትሽከረከርና ትንሽ እንኳን ተነስተን እናግዛቸው
አይሉም። ሌላው ይቅርና ተነስተው እንኳን ራሳቸውን ችለው መብላት አይችሉም ማለት ነው። ሰራተኛ ጠዋት ተነስታ ፈጁር የተነሳች ማለት ሱብህ የተነሳች እስከ ፊጥራ ድረስ ተገትራ እየዋለች እነሱንም ለመቀስቀስ የምትገደደው ሰራተኛ ነች ማለት ነውና ምን እንደተሰራ እንኳን የማያውቁ የአረብ ልጆች አሉ፣ ትልልቅ ወላይ እና ትንሽ እውነት በቃ ያሳዝናል። የኛ የሀበሻዎች ህይወት ማለት ነው። አላህ ይጠብቀን ማለት ነውና ውድ ተመልካቾቼ እያላችሁ በሰላማችሁ ይብዛልኝ። ራሳችሁን እየጠበቃችሁ ከአላህ ጋር ማለት ነው የሐላል ገንዘባችሁን እንግዲህ የምትጠቀሙበት አለ ያደርጋችሁ ማለት ነው። መቼም የሰው ልጅ ከለፋ ከደከመበት ያ ነገር ያው የሐላል ገንዘቡ ነውና ጤናችሁንም አላህ ይስጣችሁ እና ይሄንን ይመስላል ውድ ተመልካቾቼ። ለቻናሌ አዲስ የሆናችሁ ደግሞ በድጋሜ ላይክ፣ ሰብስክራይብ፣ ሼር አድርጉ። አዳዲስ ቻናል የከፈታችሁ እህቶቼ ደግሞ ያው እየመጣችሁ ኮሜንት ላይ ሰብስክራይብ እንዳደረጋችሁኝና ጓደኞች እንደሆናችሁ ንገሩኝ። እኔም መጥቼ እናንተን ሰብስክራይብ አድርጋለሁ፣ ቤተሰብ ሆናችኋለሁ ማለት ነው። ያው በዚሁ አጋጣሚ አብረን እናድጋለን። እንዲሁም ደግሞ አዲስ ያልሆናችሁ ወይም ደግሞ ጀማሪ ዩቲዩብ ለመክፈት ያሰባችሁም ደግሞ ዩቲዩብ ክፈቱና ያው እርግጥ እኔ እስካሁን ድረስ ተከፋይ አይደለሁም፣ አልከፈለኝም፣ ከፍሎኝም አያውቅም። ወላይ 3 አመቴ ነው እንግዲህ ዩቲዩብ መስራት ከጀመርኩ፣ ግን በቃ አይከፍለኝም። እስካሁን ብር የሚባል ነገር አይቼም አላውቅም። አልሐምዱሊላህ ረብል ዓለሚን ማለት በሆነ ነገር በቃ ይዘጋብኛል። 3 ወር የሚሆን ቅጣት ይቀጣኝና ከዛ ደግሞ ያው ይስተካከላል። ከ3 ወር በኋላ እንደገና ደግሞ ሰዓት ለመሙላት ደፋ ቀና ላለው በይዘው ሰዓት መሙላት በጣም ከባድ ነው። ትግስት ያስጨርሳል። አመት 2 አመት ሁሉ ሊፈጅባችሁ ይችላል ማለት ነው ሰዓት መሙላት ማለት ነውና ትንሽ በጣም ከበድ ይላል። ዩቲዩብ እንግዲህ ትግስተኛ ሰው ካለ ይክፈትና ይስራ ማለት ነው። በተለይ በሰው ቤት የምትኖሩ እህቶቼ ምግብ የምትሰሩ ካላችሁ ምናምን የምትሰሩትን ምግብ እንደዚህ እያወጣችሁ ማሳየት ማስተዋወቅ ምናምን ትችላላችሁ። እና አብሽሩልኝ። በስደት ዓለም ላይ የምትኖሩ እህቶቼ እንደማመር፣ አብረን እንደግ፣ አብረን ሰብስክራይብ እንደራረግ። እንደዛ ቢሆን አሪፍ ነው። ሌላ ቦታ ሄዶ ከማሽቃበጥና እንትን ከማለት እርስ በርሳችን ተደጋግፈን ሰብስክራይብ ተደራርገን አብረን ብናድግ ጥሩ ነው እላችኋለሁ። የዛሬው ቪዲዮ ይሄንን ይመስላል። በቀጣይ እስከማገኛችሁ ሰላማችሁ ይብዛልኝ። ቻው።